ወያላው ተቃጥሎ ሲቋጥሩ በእኛ እንቁልልጭ አስባለው ራይስ እንዳግበኛ በልልኝ ብሩኖ ሚጌል ፈርናንዴዝ ፒኤፍኤ ፕሌየር ኦፍ ዘ ይር በመባል መመረጥ ችሏል። አሁንም እንቁልልጭ ምድረ ፎቃቃ ወያላ። ብሩኖ ፈርናንዴዝ የ2026 ፒኤፍኤ ምርጥ ተጫዋች ሆነ። የማንቸስተር ዩናይትዱ ካፒቴን ብሩኖ ፈርናንዴዝ የ2026 የፒኤፍኤ ፕሌየር ኦፍ ዘ ይር ሽልማትን አሸንፏል። ፖርቹጋላዊ አማካኝ ባሳለፍነው የ2025 እስከ 2026 የፕሪሚየር ሊግ ዘመን ለዩናይትድ የነበረው ተጽዕኖ በጣም ከፍተኛ ነበር። በውድድር ዓመቱም 21 የግብ ኳስ በማቀበል አሲስት በማድረግ የፕሪሚየር ሊጉን የአንድ ወቅት ወይም ደግሞ የአንድ ሲዝን የአሲስት ሪካርድ ሰብሯል። ይህም ብሩኖ በዚህ የውድድር ዘመን ያሸነፈው ሌላ ትልቅ የግል ሽልማት ሲሆን ቀደም ሲል የፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን እና የፉትቦል ራይተርስ አሶሲዬሽን ፉትቦል ኦፍ ዘ ይር ሽልማት አሸንፎ ነበር። በፒኤፍኤ ወይም ፕሮፌሽናል ፉትቦለርስ አሶሲዬሽን የወንዶች ምርጥ ተጫዋች እጩ ዝርዝር ውስጥ ከብሩኖ ጋር ራያን ቸርኪ፣ አርሊንግ ሃላንድ፣ ጋብሪኤል ማጋሌሽ እንዲሁም ደግሞ ዴቪድ ራያ እና ዴክላን ራይስ ተካተው ነበር። ጠራረገው ብሩኖ ሚጌል ፈርናንዴዝ ኤል ማግኒፊኮ የዓመቱ የተጫዋቾች ምርጥ ተጫዋች በመባል ተመርጧል። አሁን በተሰማው ሰበር መረጃ እንግዲህ ዴክላን ራይስን አሁንም በድጋሚ በማስከተል ብሩኖ ፈርናንዴዝ የዓመቱ የተጫዋቾች ምርጥ ተጫዋች በመባልም ተመርጧል ማለት ነው። እንደሚታወሰው በውድድር ዓመቱ 21 አሲስቶችን በማድረግ በኬቨን ደብሬና እና በቲዮሪ ኦንሪ ለረጅም ጊዜ ተይዞ የነበረውን የአሲስት ሪከርድ መስበሩ የሚታወስ ነው። በውድድሩ ዓመቱ በጣም ድንቅ ብቃቱን በግሉ ከዩናይትድ ጋር ማሳለፉም የሚታወስ ነው። ታዲያ የዓመቱ ምርጥ ተጫዋች ከመባል አልፎ እንደዚሁም የራይተርስ አሶሲዬሽን ምርጥ ተጫዋች ተብሎ ተመርጦ ነበር። አሁን ደግሞ ለሶስተኛ ጊዜ ራሳቸው ተጫዋቾቹ እንግዲህ በአንድ ድምጽ የዓመቱ ምርጥ ተጫዋች ብሩኖ ፈርናንዴዝ ነው መሆን የሚገባው በማለት በሰጡት ድምጽ መሰረት እንግዲህ ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች በመባል የፒኤፍኤ አሸናፊ መሆኑ ተረጋግጧል። እናንተስ ታዲያ በዚህ መረጃ ላይ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። የአርሰናሉ ተጫዋች ዴክላን ራይስን እንግዲህ በልጦ የዓመቱ ምርጥ ተጫዋች የተባለው ብሩኖ ፈርናንዴዝ በድጋሚ እንግዲህ የፒኤፍኤ የዓመቱ ምርጥ ተጫዋች በመባል እንግዲህ እንደተመረጠና እሱ እንዳሸነፈ አሁን ላይ መረጃዎች እየወጡ ይገኛሉ። እስካሁን ድረስ ሰዓቱ አልተካሄደም። ነገር ግን ብሩኖ ፈርናንዴዝ ይህንን አዋር እንዳሸነፈ እንግዲህ አንዳንድ መረጃዎች እየገለጹ ይገኛሉ። ቀድመን ያወቅነው ነገር ነው። ምንም አዲስ ነገር የለውም እና ብሩኖ ፈርናንዴዝ ይህንን የፒኤፍኤ የዓመቱ ምርጥ ተጫዋች እንደተባለ እናውቃለን። ግን እንዲያምኑና ብሩኖ ፈርናንዴዝ ከዴክላን ራይስ የተሻለ ዓመት እንዳሳለፈ ለማሳየት ይህንን ነገር ይዞ ማየት ይፈልጋሉና ዛሬ ምሽት ላይ ብሩኖ ፈርናንዴዝ ይህንን ነገር ይዞ ፎቶ ሲነሳ እናያለን። ነገር ግን ኤም ሰርቶታል። ፎሎ ማድረግ እንዳረሱ አዲስ አካውንት ነው። ኮፒ ሊንክ፣ ሪፖስት፣ ኮመንት ላይ ዝም ብላችሁ ኮመንት አድርጉ። ሳልሞ የነበረውን ክለብ ነው የተቀላቀልኩት ይለናል ካርሎስ ባሊባ። ዩናይትዶች በሰዓት ላይ እንግዲህ ካርሎስ ባሊባን ከብራይተን ማስፈረማቸውን ይፋ አድርጓል። ካርሎስ ባሊባም ዩናይትድ መጫወት ህልሙ እንደነበረና ዩናይትድ ተጫዋች ሆኖ ራሱን ኦልድ ትራፎርድ ላይ ማግኘት ትልቅ ክብር እንደሚሰማው አስተያየቱን ሰጥቷል። ከማይክል ካሪክ ጋር መስራት በጣም እንደጓጓና ከተጫዋቾቹ ጋር ደግሞ ወደፊት የሚጠብቀው ትልቅ ነገር እንደሆነ የራሱንም ድርሻ ለዩናይትድ መስጠት እንደሚፈልግ ተናግሯልና ካርሎስ ባሊባ ምን ያህል አቅም ያለው ተጫዋች እንደሆነ እናውቃለን። አሁን ላይ የዩናይትድ ተጫዋች ሆኗል። ህልሙንም በኦልድ ትራፎርድ ያሳካል ብዬ ተስፋ አደርጋለሁ። ካርሎስ ባሊባ እንደሚቀነው ምንም አይነት ጥያቄ የለብኝም። ምንም ጥያቄ የምናነሳበት ተጫዋች አይደለም። ትልቅ ተጫዋች ነው ካርሎስ ባሊባ። በመጨረሻም የዩናይትድ ተጫዋች ሆኗል ካርሎስ ባሊባ። ያላችሁን ፍቅር ያላችሁን አስተያየት ኮሜንት ላይ ማስቀመጥ እንዳይረሳ። ፎሎ እያደረጋችሁ ኮፒ ሊንክ፣ ሪፖስት እንዳይረሳ። ደግሞ እንደገና አሁንም ብሩኖ ፈርናንዴዝ ዲክላን ራይስን የፒኤፍኤ አዋርድን ቀምቶታል ማለት ነው። ብሩኖ ፈርናንዴዝ የፒኤፍኤ የዓመቱ ምርጥ ተጫዋች በመባል ዛሬ መመረጥ ችሏል ማለት ነው። በቃ አለቀው ብሏል። እየተከታተለ ይሄንን ሽልማት ሁሉንም ሽልማት ቀመው በቃ ከዲክላን ራይስ ምንም ማድረግ አይቻልም። እንግዲህ ዲክላን ራይስ ፕሪሚየር ሊጉ ሻምፒዮኑ ነው። የአውሮፓ ቻምፒዮንስ ሊግ የፍጻሜ ተፋላሚ ሆኖም እንኳን ብሩኖ ፈርናንዴዝ በግል እንጂ በቡድን ይሄን ያህል ስኬት ሳያመጣ ዩሲኤል ብቻ ነው የገባ። ነገር ግን ዲክላን ራይስን ሁሉንም አይነት ሽልማት ቀምቶታል ማለት ነው። ብሩኖ ፈርናንዴዝ እንግዲህ በአመቱ ያሳየው ድንቅ ፐርፎርማንስ እና ያንን ሁላ አሲስት አድርጎ እንግዲህ የፕሪሚየር ሊጉን የአመቱ በአንድ አመት ብዙ አሲስት የማድረግ ሪከርድ ከሰበረ በኋላ ሁሉንም ሽልማት ለብሩኖ ሰጠውታል ማለት ነው። ፐርሰናሊ አይገናኙም ብራዘር። ብሩኖ ደግሞ ልክ እንደ ዲክላን ራይስ የቡድን ስኬት ቢኖረው ደግሞ በአውሮፓ ቻምፒዮንስ ሊግ ፍጻሜ ፕሪሚየር ሊጉ ሻምፒዮን ቢሆን ደግሞ አስቡት ባላንዶር ማለት ነው ብራዘር። ያው ብሔራዊ ቡድን ጋር ያደረጋት ነገር ነው ትንሽ ወደ ኋላ የጎተተችው እንጂ እዛ ጋር ምቀኛ ምናምን ባይሆን ኖሮ እንደ ማንቸስተር ዩናይትድ ቢጫወት ባላንዶር ያለ ምንም ጥርጥር። ግን ማንቸስተር ዩናይትድ ቤት ያደረገው ግን ይሄ እንደውም ያንስበታል አምና ካደረገው ነገር አንፃር ማለት ነው። ዩሲኤል ሊያስገባን እሱ ነው ብራዘር። ይመች ይሄ ልጅ ቀረ አላሉኝም እንዴ? አጀማ
በቀደም እኮ በወራጅ ቀጠና ከመጣ ቡድን እኮ ሲለጠፉ ለለባዶ እኮ ተርፍዬ አረኔ ወደዚህ እኮ ለምንም ብዬ ሄዳለሁ እንዴ ጦርነት ቢነሳ ራሱ እኮ ለመሸሸጊያ ራሱ አይሆንም ማለና በዛው ቀራ አላላችሁኝ? ማን እኮ ኢንጀክሽን ላይ መጥቶ እንደዚህ ነገር ይሄው አሁን እኮ መጥቶ ፈረመ እኮ የ5 ዓመት ኮንትራት በቃ ኦፊሻል አደረገ። ከዚህ ቡድን ጋር በቃ አብሮ በመሆኑ ደስተኛ እንደሚሆን ምናምን በጣም ብዙ ነገር አወራ አሉ። ለማንኛውም ዩናይትዳውያን እንኳን ደስ አላችሁ። የምሬ ነው ወዳችሁ። የእናንተ ችግር ብዙ ነው። እኔ ሁሌ ነገራችኋለሁ። በእግር ካሳዊ መንገድ ብቻ የሚፈታ አይደለም የእናንተ ችግር፣ መንፈሳዊ ነው ችግራችሁ። ቢሆንም ግን ይሄን ማስፈረማችሁ ትንሽ ሻል እንድትሉ ያደርጋችኋል። ግን ማመን ያለባችሁ በብዙ ደረጃ ተሻሻሉ። ምክንያቱም እጅግ ሜጀር የሆኑ ችግር አለባችሁ። በቃ የማጉዌርን አስተሳሰብ ራሱ መቀየር በጣም ትልቅ ችግር ነው። በእናንተ ቤት ያየማ በጣም ችግር ነው። ማላጣውና በፋር ባላያችሁ እንጂ በጣም ችግር ነውና ባክፎሩላ መቀየር ሳይኖርባችሁ ቀር አይመስለኝም። ጀሞ ለማንኛውም ባሌባ ኦፊሻሊ ዛሬ መጥቶ ፈርሟል። ምቀኛ በሙላ አይፈርመም ብሎ ነበር። ይሄ ድንገራችሁ ነው። ኮፒ ሊንክ ሼር ታረጋለህ፣ ለሁሉም ታዳርሳለህ። እንኳን ደስ አላችሁ ትርፍጆች ይመቻችሁ። ኦኬ ጋይስ ካርሎስ ባሌባ በይፋ የማንቸስተር ዩናይትድ ተጫዋች ሆኗል። ክለቡ ከጥቂት ደቂቃዎች በፊት ይፋ ባደረገው መሰረት ካርሎስ ባሌባን ማስፈረማቸውን አረጋግጧል። ከዚህ በኋላ ማንቸስተር ዩናይትድ ሌላ የመሃል ሜዳ ተጫዋች ምርጫ አለው ማለት ነው። በመጀመሪያው ጨዋታ ላይ ከሃል ሲቲ ጋር ያንን የማንቸስተር ዩናይትድ ተጫዋች የመሃል ሜዳ ክፍተት ተመልክተናል። በሚቀጥለው ጨዋታ ካርሎስ ባሌባ እነዚህን ድክመቶች ይቀርፋሉ። ይቀጣይ በሚመጡ ጨዋታዎች ላይ የምናየው ይሆናል። ለክለቡ ግን ምንም ጥያቄ የለውም። ትልቅ የሆነ ተጫዋች ነው። ማንቸስተር ዩናይትድን ለዋንጫ ያፎካክራል የሚል እምነት ባይኖረኝም ግን ደግሞ ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ላይ ገብቶ እንዲያጠናቅቅ የሚረዳው ትልቅ ዝውውር ነው ብዬ አስባለሁ። ካርሎስ ባሌባም አንድ አስተያየት ሰጥቷል። ወደ ማንቸስተር ዩናይትድ በመምጣቴ ደስ ብሎኛል፣ የልጅነት ህልሜን ነው ማሳካት የቻልኩት የሚል አስተያየት ሰጥቷል ማለት ነው። ስለዚህ ዝውውር ምን እንደምታስቡት ኮሜንት ላይ አስቀምጡልኝ። ባይ ካርሎስ ባሌባ ቱ ማንቸስተር ዩናይትድ እንግዲህ ኦፊሻል ሆኗል። ስለዚህ ዝውውር ከዚህ በፊት ምን ብያችሁ ነበር? ይሄ ዝውውር ሿሿ ነው ብዬ ነበር። አሁን ሐሳቤን ቀይሬያለሁ። ይሄ ዝውውር ሿሿ ነው ሳይሆን የዛን ያህል ኤክሳይቲንግ አይደለም። ላይክ አሪፍ ነው። እሺ በቃ አሪፍ ነው። ተውት፣ የኔን ኦፒኒየን እንተው። አሁንም ግን ማለት ነው የሁል ሲቲን ጨዋታ ካያችሁ በቃ በጣም ከባድ ችግር ያለበት ቲም ነው። አሁን ፕሪሲዝን ላይ የነበረው ጨዋታ በጣም ነበር የሚያምረው። ከፖሴሽን ነው እየተጫወትን ያለነው፣ ኳስ ይዘን ነው እየተጫወትን ያለነው። ኮንፊደንሳቸው ሁሉም ከኳስ ጋር ምቹ ነው። መስርተን ነው የምንወጣው ምናምን ያበደ ነው። አሁንም ግን ማለት ነው የሌፍት ባክ እና የራይት ባክ ጉዳይ ካልተስተካከለ ከባድ አመት ነው የምናሳልፈው። ለማንኛውም አንድ ይሄ ነው። ሌላኛው ደግሞ ማለት ነው ቅዳሜ ነሐሴ 24 በቃና ዌርሃውስ በርሜል የምትወዱት የምታውቁት የምትዝናኑበት በርሜል ፌስት ተዘጋጅቷል። በርሜል ኢዝ ባክ። ሶ ትኬታችሁን ኢምፔሳ ላይ መግዛት ትችላላችሁ። ዌልካም ቱ ማይ ክለብ። ካርሎስ ባሌባ ካሜሮናዊ ዋና የመሃል ሜዳ በጥባጭ ዩናይትድ ፋሚሊ በስተመጨረሻ ባሌባ የክለባችን ማንቸስተር ዩናይትድ ተጫዋች መሆኑ ኦፊሻሊ ተደርጓል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ፋሚሊ እንደምታውቁት እንግዲህ ይሄ ሁላ ቀን ፈጅቶ ባሌባ በሊባን ነው መሰለኝ የመጣው ከሀገሩ። እንግዲህ ዛሬ ግን በስተመጨረሻ ኦፊሻሊ ተደርጓል ዝውውሩ። ክለባችን ራሱ አሳውቋል። ያው ሲዘዋወር እንግዲህ ሁሉም ተጫዋች እንደሚለው ህልሜ የነበር ዩናይትድ መጫወት አሁን አሳክቻለሁ፣ ፈጣሪ ይመስገን። ካሪ ጋር ለመጫወት መጠበቅ አልቻልኩም እያለ ነው። ያው በእርግጥ መጠበቅ ግዴታው ነው፣ ምክንያቱም ከነ ጉዳቱ መጫወት አይችልም። የሲቲ ጨዋታ ላይ ሊመለስ ይችላል ተብሎ ይጠበቃል። ግን እኔ ባሌባ ዝውውር በጣም አሪፍ ነው። የዩናይትድ ችግር ግን በባሌባ ብቻ አይፈታ፣ አላህ ይጨመርበት ወይ ዱአ አማርጉ እንጂ ባሌባ መጥቶ በአንዴ ሁሉ ነገር ችግሮች ተፈቶ ሻምፒዮንስ ሊጉን ፕሪሚየር ሊጉን እናነሳዋለን የሚል እሳቢ እንዳይኖራችሁ ለማለት ያከለ አንድ ተጫዋች በተለይ ደግሞ ቢጨምሩበት። አሁን አንድ ተጫዋች ያው የሚያስፈርሙ አንድ ነው ብዬ ነው እንጂ የማንቸስተር ሁሉም ቢቀየሩ ደስ ይለኛል ታውቃላችሁ። ግን አሁን አንድ ተጫዋች እንደው ሌላ ተጨማሪ በተለይ ወይ ሉክሾ ላይ ወይ በዳሉት እኔ አሁን የነ ዳሉትን ቦታ ራሱ ያስፈልገዋል። የነ ሉክሾ የሌሎችን ክለብ ተጫዋች ስታውቁ በጣም ነው የሚያናደውና እንደው አሁንም አንድ ቢጨምሩ በጣም ደስ ይለኛል። ግን ባሌባ በጣም አሪፍ ተጫዋች ነው። መቼ ይጫወታል የሚለው ገና ያው አሁን እንደመጣ ለማንቸስተር ባይጫወትም ግን ችግሩ ይፈታል ብዬ አስባለሁ። ሙሉ ለሙሉ ግን አይፈታም። አላህ እንዲታገዝበት እንጂ። ለማንኛውም እስቲ እናንተ ስለ ባሌባ መምጣት የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ። ካርሎስ ባሌባ በይፋ ለክለባችን ማንቸስተር ዩናይትድ ፍርማውን ከፈረመ በኋላ ይሄንን ድንቅ ንግግር ተናግሯል። በመጀመሪያ ግን የማንቸስተር ዩናይትድ ደጋፊዎች በደንብ ኮፒ ሊንክ እና ፎሎ እያደረጋችሁ ጀምሩት። ማንቸስተር ዩናይትድን መቀላቀል ህልሜ ነበር። ህልም መኖር እንዴት ደስ ይላል። ይሄንን የልጅነቴን ክለብ ማሊያ ለብሼ
ሜዳ ላይ እስከምጫወት ቀኑ አልደርስ ብሎኛል በማለት ተናግሯል። ይሄንን ቢል በነገራችን ላይ በደንብ ነው የምናምነው። ለምን መሰላችሁ? ስንት መስዋዕትነት ከፍሎ ነው እዚህ የመጣው ማለት ነውና ጉዳቱን ያን ያህል አሳሳቢ እንዳልሆነና በጣም በቅርቡ ወደ ሜዳ እንደሚመለስ ተገልጿል። በደንብ ኮፒ ሊንክ ይደረጋል መቻል። በመጨረሻም ባሌባ ማንቸስተር ዩናይትድን ተቀላቅሏል። 70 ሚሊዮን ፓውንድ አካባቢ የሚከፈልበት ዋጋ ነው። ላለፉት 2-3 ቀናት ስለዚህ ተጫዋች አናሊሲስ ለመስራት እየተዘጋጀው ነው። ስለዚህ ነገ የባሌባን አናሊሲስ ስለ ሁል ሲቲው ጨዋታ ፕሪና ፖስት ማች አብረን ነው የምንውለው ማለት ይቻላል። የአርሰናልን ደግሞ ይሄንን ድንቅ ጨዋታ የሚገርም ጨዋታ እየተመለከትን ነው። ፍሉዲቲው ብዙ ታክቲካል ጉዳይ ይሄም ጨዋታ ይወራበታል። ስለዚህ ስለነዚህ ሁላ ጉዳዮች ነገ አብራችሁኝ ውላችሁ ከኔ ጋር የምንወያይ ይሆናል። ኢቢሲ ላይ ስራ እንደጀመርኩ ታውቃላችሁ። ታዲያ የምታገኙኝ በኢቢሲ.ስትሪም ነው። በኢቢሲ ፌስቡክ፣ ዩቲዩብ እና ቲክቶክ ላይ ነው። እኔም ነገ ቀን ሙሉ ከትልቅ ዝግጅት ጋር አብሬያችሁ መሆን ይሆናል። ይመቻችሁ። 1 ዓመት ሙሉ ሲጓጓለት የነበረውን ማሊያ ሲናፍቀው ሲመኘው የነበረውን የዚህን ገናና ክለብ ማሊያ ካርሎስ ባሌባ ምስሉ ላይ እንደምታዩት እንግዲህ ይዞት ፎቶ ተነስቶ እንግዲህ ዝውውሩን ኦፊሻል ተደርጓል ማለት ነው። ማለትም ካርሎስ ባሌባ ኦፊሻሊ ከዚህ በኋላ የገናናው ህልሞች ሁሉ እውን የሚሆንበት የማንቸስተር ዩናይትድ ተጫዋች ሆኗል ማለት ነው ካርሎስ ባሌባ እና አይ ሆፕ እንዲሳካለት በጣም እፈልጋለሁ። ምክንያቱም ዩናይትድን ብሎ በቃ እንዲህ ከልቡ ተመኝቶ የመጣ ተጫዋች ነውና እንደዚህ አይነት ተጫዋች ደግሞ ሲሳካለት ማየት እፈልጋለሁ። አንድ ያልተሳካለት ሆይሉንድ ነበረ። የሱ ዕጣ እንዳይገጥመው ጸልይለታለሁ። እንዲሳካለት እፈልጋለሁና በተቻለ አቅም ደግሞ የአምናውን ፐርፎርማንስ እንዳና ፈጣሪ ይርዳን እንጂ የአምናው ፐርፎርማንስ ከሆነ አሁንም የሚያሳየው ጥሩ አይመጣም። ግን አይሆን በቃ በጣም እርግጠኛ ነኝ እሱ ፐርፎርማንስ እንዳይኖርም መጸለይ ያለብን ማለት ነው። ለማንኛውም ካርሎስ ባሌባ ወደ ማንቸስተር ዩናይትድ ዝውውሩ ተረጋግጧል። ማንቺዬም ኦፊሻል አድርጎታል ማለት ነው። መልካም ሁሉ ይቅጠም።